የጦርነት መዘዝ ማዕድኗን ያስሸጣት ዩክሬን። በዘመናዊ የዓለም ታሪክ እጅግ ውድ ከሆኑ የጦርነት ሽልማቶች አንዱ ምን ሊሆን ይችላል ብለን እንጠይቁ። ግዛት፣ የጦር መሳሪያ ወይም ሌላ ውድ ነው ያሉትን ነገር ይገምቱ ይሆናል። ሽልማቱ ማዕድን ነው። በዩክሬን ከርሰ ምድር የተቀበረ በትሪሊየን ዶላር የሚገመት ማዕድን። ባሳለፍነው ሳምንት በአሜሪካና በዩክሬን መካከል የተደረገው አዲስ ስምምነት የአውሮፓንና የሩሲያን እንዲሁም የዓለምን የኃይል ሚዛን የወደፊት ዕጣ ፈንታ በእጅጉ ሊቀያይረው ይችላል ተብሎ ይጠበቃል። አሜሪካ የዩክሬንን ማዕድናት ለማግኘት ቋምጣለች። ዩክሬን የመልሶ ግንባታ ድጋፍ ቃል ተገብቶላታል። አውሮፓውያኑ ጉዳዩን በትኩረት እያጤኑት ነው። ከሁሉም በላይ ሩሲያ ከግማሽ በላይ በሚሆነው የማዕድን ሀብት ላይ ጦሯን አስፈራ በንቃት የሚሆነውን እየጠበቀች ነው። ታዲያ ይህን ፍጥጫ ማን ሊያሸንፍ ይችላል? በዚህ ጥንክራችን አዲሱ የዩኤስ ዩክሬን ማዕድን ስምምነት የሚኖረውን እንድምታ እንመረምራለን። በቅድሚያ ስለ ስምምነቱ ጥቂት እንበላችሁ። አሜሪካና ዩክሬን በሚያዝያ ወር ማብቂያ ላይ የዩክሬንን ከጦርነቱ በኋላ እንደገና ለመገንባትና የኢኮኖሚ ጥንካሬዋን ለማሳደግ ያለምን የተባለለት የማዕድን ስምምነት ተፈራርመዋል። ስምምነቱ በዩክሬን የተፈጥሮ ሀብቶች ላይ ኢንቨስትመንቶችን በማመቻቸት እንደ ነዳጅ፣ የተፈጥሮ ጋዝ፣ ሊቲየም እና ታይታኒየም የመሳሰሉ ውድ ማዕድናትን አውጥቶ በጋራ መጠቀምን መሰረት ያደረገ ሲሆን ሀገራቱ የመልሶ ግንባታ ኢንቨስትመንት ያሉትን በጋራ የሚያስተዳድሩትን ፈንድ ለማቋቋም ተስማምተዋል። ለዚህ የኢንቨስትመንት ፈንድ ዩክሬን ወደፊት ከማዕድናቱ ከምታገኘው ገቢ 50 በመቶ ትመድባለች። አሜሪካም ለዩክሬን መልሶ ግንባታ ወሳኝ ነው የተባለትን ተጨማሪ ገንዘብና እርዳታ ትሰጣለች። በተለይ በመጀመሪያዎቹ 10 ዓመታት ከማዕድናቱ ሽያጭ ገቢ የሚገኘውን የጋራ ፈንድ ውስጥ እየተጠራቀመ የዩክሬንን ደህንነቷን ለማስጠበቅ መልሶ ለመገንባት ኢኮኖሚዋን ለማሻሻልና ተያያዥ መሰረተ ልማቶችን ለማጠናከር እንደሚውል በስምምነቱ ተገልጿል። ሲጠቃለል ዩክሬን መሬቷንና የተፈጥሮ ሀብቶቿን ስታቀርብ፣ ዩናይትድ ስቴትስ ኦፍ አሜሪካ ደግሞ የፋይናንስ አቅርቦትን፣ ማዕድናትን የማውጣት ቴክኖሎጂንና የዓለም አቀፍ ገበያ መዳረሻዎችን ታመቻቻለች። አሜሪካ ከስምምነቱ ምን ታተርፋለች? በ21ኛው ክፍለ ዘመን ማዕድናት ለዓለም አቀፍ ኃይልና ቴክኖሎጂ እድገት ወሳኝ ሆነዋል። ለኢኮኖሚ እድገትና ለሀገር ደህንነት መሰረት ሆነው ያገለግላሉ። እንደ ሊቲየም፣ ኮባልት፣ ኒኬል እና መሰል ውድ ማዕድናት ባትሪዎችን፣ የኤሌክትሪክ ተሽከርካሪዎችን፣ ሴሚኮንዳክተሮችን እና ታዳሽ ኃይል ስርዓቶችን ለማምረት እጅግ ወሳኝ ናቸው። ሀገሮች ወደ አረንጓዴ ኢነርጂ እና የዲጂታል ቴክኖሎጂ ሲሸጋገሩ እነዚህን የተፈጥሮ ሀብቶች መቆጣጠር ስልታዊ ቀዳማዊ ሆኖ ይገኛል። በማዕድን ክምችት ውስጥ የበለጸጉ ሀገራት ኢኮኖሚያዊ ተጽዕኖ መፍጠር፣ ኢንቨስትመንትን መሳብ እና የውጭ አቅርቦት ሰንሰለቶችን ጥገኝነት መቀነስ ይችላሉ። ስለዚህም ቁልፍ ማዕድናትን ማግኘትና መቆጣጠር ጂኦፖለቲካዊ ግንኙነቶችንና ፉክክርን በመቅረጽ ረገድ አይነተኛ ሚናን ይጫወታል። አሜሪካ አይኗን በዩክሬን የተፈጥሮ ሀብቶች ላይ እንድትጥል ያደረገውም ይኸው ጉዳይ ነው። ቻይና በአሁኑ ጊዜ ለአሜሪካ ወሳኝ የሆኑ ማዕድናትን አቅራቢ ስትሆን፣ አሜሪካ ደግሞ ምንጮቿን ለማብዛት እየፈለገች ነው። ሀገሪቱ ለብሔራዊ ደህንነቷና ለኢኮኖሚ ማረጋጋቷ በተለይም በጂኦፖለቲካ የበላይነቷ ላይ እንቅፋት ሊሆንብኝ ይችላል ብላ የምትሰጋበት ይህን በቻይና ላይ ያላትን ጥገኝነት ለመቀነስ ትፈልጋለች። ስለዚህ ደግሞ ተዝቆ የማያልቀውን የዩክሬን ማዕድን ክምችቶች ወደር የማይገኝለት አማራጭ ሆኖላታል። ለዛም ነው ስምምነቱ ትልቅ ዲፕሎማሲያዊ ድል ነው የተባለለት። በተጨማሪም ስምምነቱ በቀጣዮቹ 10 ዓመታት ውስጥ በምስራቅ አውሮፓ እግሯን እንድትተክልና ኔቶን በማጠናከር ሊገጥሙ የሚችሉ ተጨማሪ የሩሲያ ጥቃቶችን ለመመከት ያስችላታል ተብሎ ይገመታል። ዩክሬንስ ከስምምነቱ ምን ታገኛለች? የዩኤስ ዩክሬን ማዕድን ስምምነት ዩክሬን ለመከላከያ ጥንካሬውና ለተንኮታኮተው ለኢኮኖሚ የወሰደችው ወሳኝ እርምጃ ነው ተብሎ በዓለም አቀፍ መገናኛ ብዙሃን ከወዲሁ እየተሞካሸ ይገኛል። ስምምነቱ የዩክሬን የመከላከያ አቅምን በማሳደግ የስለላ መረጃዎችን በመጋራትና ወታደራዊ ስልጠናና የመሰረተ ልማት ድጋፍን ጨምሮ አጠቃላይ የ10 ዓመታት የልማት ማዕቀፍን ያካትታል። በሁለቱ ሀገራት የሚተዳደር የመልሶ ግንባታ ኢንቨስትመንት ፈንድ መሰረቱ የዩክሬን የተፈጥሮ ሀብትን ተጠቅማ የወደቀ ኢኮኖሚዋን እንድታገግም ያግዛታል። በተጨማሪም የዩክሬንን የመከላከያ ኢንዱስትሪ፣ ኢነርጂ ደህንነት ለማረጋገጥና የኔቶ መስፈርቶች ጋር በማጣጣም ሀገሪቱን ከዩሮ አትላንቲክ መዋቅሮች ጋር መቀላቀልን ያመቻችላታል ተብሎ ይጠበቃል። ነገር ግን አንዳንድ ተቺዎች ዩክሬን ከሚያገኙት ገቢ ግማሹን ትርፍ ለምን ይሰጣሉ? ከሰጡስ እቅዱ ለምን 10 ዓመታት እንዲዘገይ ፈቀዱ? እና በእርግጥ ስምምነት የአሜሪካን እውነተኛ አጋርነት ውጤት ነው ወይስ ተዝቆ የማያልቀውን ሀብት የመቀራመት ፍላጎት ማሳያ?
በማለት ይጠይቃሉ። ስምምነቱ በዩክሬን ሉዓላዊነት ላይ የሚኖረውን እንደምታና ከዚህ ቀደም አሜሪካ አጋሮቼ ባለቻቸው ሌሎች ሀገራት ላይ የፈጸመቻቸውን ክህደቶች እየጠቃቀሱም በተፈጻሚነቱ ላይ ያላቸውን ስጋት ገልጸዋል። አንዳንድ የዩክሬን ባለስልጣናትና ተንታኞችም ስምምነቱ ቀደም ሲል እርዳታ የነበረው የአሜሪካ ገንዘብና የጦር መሳሪያ ድጋፍ ዕዳ ወደ ዕዳ በመቀየሩ ክፉኛ ያብጠለጠሉት ሲሆን ዩናይትድ ስቴትስ ወደፊት በሚሰበሰበው ገቢ ክፍያ የመጠየቁ አካሄድ ቀጣይ የዩክሬን ኢኮኖሚያዊ ሉዓላዊነት ላይ ስላለው ፍትሃዊነትና የረጅም ጊዜ መዘዞች ጥያቄዎችን እንዲያነሱ አድርጓቸዋል። የአውሮፓውያኑ ዝምታ እንደ አውሮፓውያን አቆጣጠር በ2021 የአውሮፓ ህብረት ከቻይና አቅርቦት ሰንሰለቶች መራቅን እቅዱ ያደረገ የራሱ ስትራቴጂካዊ ማዕድን ስምምነት ከዩክሬን ጋር ተፈራርሞ ነበር። ነገር ግን አዲሱ የዩኤስ ዩክሬን ማዕድን ስምምነት ይህንን የአውሮፓ እቅድ ከወዲሁ ያደበዘዋል ተብሎ ይጠበቃል። አሜሪካ ዩክሬንን ለመደገፍ ቆራጥ እርምጃዎችን ስትወስድ፣ ፈረንሳይ በፕሬዝዳንቷ ማክሮን በኩል ለስለስ ያለ ድጋፍ ከመግለጿ በስተቀር በርካቶች የአውሮፓ ሀገራትን የበለጠ ጥንቃቄ የተሞላበት አካሄድ በመምረጣቸው ድጋፍም ሆነ ተቃውሞ አላሰሙም። ዝምታቸው በአውሮፓ ህብረት ውስጥ ከሚስተዋለው የፖለቲካ ክፍፍል በተጨማሪ ኢኮኖሚያቸው በሩሲያ የኤነርጂ አቅርቦት ላይ ያለው ጥገኝነት ከግምት በማስገባት ከሞስኮ ጋር ያላቸውን አለመግባባት እንዳይባባስ ከስጋት የመነጨ ነው። በተጨማሪም የፕሬዝዳንት ዶናልድ ትራምፕ ዳግም መመረጥን ተከትሎ ወጥነት ይጎድለዋል ተብሎ የሚተቸው የአሜሪካን የውጭ ጉዳይ ፖሊሲ ጥርጣሬ ውስጥ ከቷቸዋል። ይህም የአውሮፓን ስትራቴጂካዊ ስሌት የበለጠ ውስብስብ እንዲሆን ገፊ ምክንያት ሆኗል። በዚህ ምክንያት የአውሮፓ ሀገራት በአንድ በኩል ዩክሬንን እየደገፉ በሌላም በኩል ሞስኮንም ይበልጥ ላለማስከፋት እየተጠነቀቁ የዩኤስ ዩክሬን ማዕድን ስምምነት በቀጠናው ተጨማሪ ግጭት እንዳያመጣ በመስጋት በዝምታ ጉዳዩን መከታተል መርጠዋል። የሩሲያ አቋም የዶኔትስክ፣ ሉሃንስክ እና የዛፓሮዥያ ክፍሎችን ጨምሮ ከ50 በመቶ በላይ የማዕድን ክምችት ላይ ጦሯን ያሰፈረችው ሩሲያ ይህንን የዩኤስ ዩክሬን ማዕድን ስምምነት በቀላሉ ትቀበላለች ብሎ ማመን ስህተት ነው። የስምምነቱን ይፋ መደረግ ተከትሎ የዲሚትሪ ሜድቬዴቭ በኩል አሜሪካ የዩክሬን መሬትን እንደ ክፍያ ወስዳለች በማለት ተቃውሞ ለማሰማት ማንም ያልቀደማት ሩሲያ በህዝበ ውሳኔ ወደ ግዛቷ ለጠቀለለቻቸው አካባቢዎች ላይ የተፈረሙትን ምንም አይነት ስምምነት እንደማትቀበል አስታውቃለች። በሌላ በኩል ሩሲያ የራሷ የሆነ ስትራቴጂካዊ አጣብቂኝ ውስጥ ገብታለች። ፕሬዝዳንት ቭላዲሚር ፑቲን ሩሲያ በዩክሬን ያለው ጦርነት አሸናፊነት ለመደምደም የሚያስችል ጥንካሬ እንዳላት በመግለጽ የሀገሪቱን ጽናትና ወታደራዊ አቅም አጽንኦት ሰጥተውታል። ይሁን እንጂ የተራዘመ ግጭት የሩሲያን ሀብትና ዓለም አቀፋዊ አቋምን እንዲጎዳ ያደርገዋል። እንደ ኢነርጂ እና ባንክ ባሉ ወሳኝ ዘርፎች ላይ ያነጣጠረው የአሜሪካ አዲስ ማዕቀብም ያሉባትን ኢኮኖሚያዊ ጫናዎች ያባብሳል ተብሎ ይጠበቃል። በእነዚህ ሁሉ ውጥንቅጦች የተበተበው ይህ ቀጠና በተለይ ምን ያስተናግድ ይሆን? ዓለም በጉት እየጠበቀው ይገኛል።